በአረብ ሀገር ብዙ እህቶቻችን ማዳም ቤት ስራ ሲጀምሩ የሚሰሯቸው ትልልቅ ስህተቶች፣ እነዚህን ስህተቶች በማዳም ቤት ውስጥ ሆነሽ የምታደርጊ ከሆነ ስራሽን እንድታጭ የሚያደርጉ እልፍ ሲልም ያለ ፕሮግራምሽ ያለ ቅድሽ ወደ ሀገርሽ እንድትመለሽ የሚያደርጉሽ ስህተቶች ናቸው። ዛሬ እጅግ በጣም የሚያስፈልግሽና የሚጠቅምሽ በተለይ ማዳም ቤት ነሽ ለምትሰሪው እንዲሁም ኢትዮጵያ ሆናችሁ ወደ አረብ ሀገር መምጣት የምትፈልጉ ልጆች ይህንን ማዳመጥ ይኖርባችኋል። 4 ወሳኝ ነገሮችን እነግራችኋለሁ። እነዚህን 4 ነገሮች በፍጹም ማዳም ቤት ሆናችሁ ማድረግ የለባችሁም። ካደረጋችሁ ደግሞ ለስራችሁ ፈተና ነው። ስለዚህ ማድረግ የለባችሁም ማለት ነው። እስከ መጨረሻው አብራችሁ ይቆዩ። እስከነ ምክንያታቸው እነግራችኋለሁ። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ በተለይ በአረብ ሀገር ስንኖር ብዙ ነገሮችን የህይወት ገጠመኞች አሉ። እነሱን የህይወት ገጠመኞች ለእናንተ አጋራለሁ። ሁልጊዜ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር ማድረጋችሁን አትርሱ፣ ለሌሎች እህቶቻችን እንዲደርስ። ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አካፍሉ። አብራችሁ ይቆዩ። የመጀመሪያው ስህተት ማዳም ቤት ሆነን ስንሰራ ማድረግ የሌለብን ነገሮች የስልክ አጠቃቀምና የሶሻል ሚዲያ አጠቃቀም። ይህንን ካላስተካከልን ስራችንን እንድናጣ ያደርገናል። አልፎም ያለ ፕሮግራማችን እንዳልኳችሁ ወደ ሀገር ቤት እንድንመለስ ያደርጉናል። ስልክ አጠቃቀም ስል በተለይ ኩሽና ውስጥ ሆነን ስራ እየሰራን ስልክ የምናወራ ልጆች ምናልባት አሰሪዎቻችን ላይቆጡ ወይም ደግሞ ላይናገሩን ይችል ይሆናል። ነገር ግን ጊዜ ጠብቀው የሆነ ጊዜ አንቺ ባላሰብሽው መንገድ ወይ ቢሮ እንድትመለሽ ኦር ደግሞ ልፍ ሲልም በጣም ኃይለኛ ከሆኑ ወደ አገርሽ እንድትመለሽ የሚያደርግ ትልቅ ስህተት ነው። ስለዚህ ያ ማለት ነው ማለት ነው በተለይ ምግብ የምንሰራ ልጆች ምግብ እየሰራን በጆሮአችን ስልክ አድርገን እያወራን የምንሰራ ልጆች እነሱ ፈጽሞ አይወዱትም ይሄን ነገር ፈጽሞ። የመጀመሪያው ስልክ እያወራን ስራ ስንሰራ ስራችን ይተጓጎላል። በሰዓቱ አንጨርስም፣ ተሎ አንቋጭውም። ተረዳችሁ? ሁለተኛው ደግሞ አሰሪዎቻችን በጣም ነው የሚያናድዳቸው፣ አይወዱም። ስፔሻሊ እንዳልኳችሁ ምግብ እየሰራችሁ እንደዚህ እየሰራችሁ በእጃችሁ በጆሮአችሁ ደግሞ እንደዚህ ያስቀምጣችሁ የምታወሩ ልጆች ምናልባት የፈለገ የዋህልቶች አሰሪዎች ግን የሆነ ጊዜ ባልፈለግሽው ባልጠበቅሽው መንገድ ስራሽን እንድታጭ ያደርግሻል። ለምን አይወዱትም ይህን ተግባር። ሁልጊዜ ስራችን ጨርሰን ስልክ የማውራት ልማዱ ይኑረን። ሌላኛው ደግሞ ሶሻል ሚዲያ አጠቃቀም ያልኳችሁ የነሱን ቤት ወይም ደግሞ የልጆችን ቪዲዮ ቀርጻችሁ ኦር ደግሞ ፎቶ አንስታችሁ መፖሰት ይህ በህግም ያስጠይቃቸዋል። እነሱም ደግሞ እስከ ህግ መሄድ እንኳን ባይፈልጉ እናንተ ከስራ ያስባርራቸዋል። ወይ ወደ ቢሮ እንድትሄዱ ያደርጋቸዋል፣ ወይ ደግሞ ወደ ኢትዮጵያ እንድትመለሱ ያደርጋቸዋል። ስለዚህ ፈጽሞ ያለ ፍቃድ የልጆችን ፎቶም ሆነ ቪዲዮ መፖሰት የለባችሁም። የቤቱን ቅርጽም በፍጹም ማንሳት የለባችሁ፣ በፍጹም ያስጠይቃቸዋል። ምናልባት እንዴት ያውቁታል ልትሉ ትችሉ ይሆናል። የኔን ቲክቶክ ኦር ደግሞ የኔን ዩቲዩብ ማን አይቶት ልትሉ ትችሉ ይሆናል። ነገር ግን ዛሬ እንደምታውቁት እኛ ስራችንን እነሱ ስለሚያውቁት በተለያየ መንገድ ይከታተሉናል በየጊዜው። ስለዚህ ራሳችንን መጠበቅ ይኖርብናል። በዚህ አጋጣሚ እቺ ተንቀሳቃሿ ካሜራ አለች አይደለ? ያላችሁበት ቤት ምናልባት ካለው ለማለት ፈልጌ ነውና ብዙ ጊዜ እንዲህ ዳይሬክት ከሆነ የምትቀርጸው እሱ ብቻ መስሏችሁ እንዳይሆን ብዙ ጊዜ 355 ዲግሪ 100% ያዩታል እነሱ በስልካቸው በተገጠመው አፕ 355 ይሄ በሳይንስ የተረጋገጠው ነው የምነግራችሁ። 360 ይላሉ ግን 360 ሙሉን አያሳይም፣ ግን 355 ዲግሪ 100% ያዩናል። ስለዚህ በተለይ ተንቀሳቃሽ ካሜራ ያለበት የምትሰሩ ልጆች ጥንቃቄ ያስፈልጋል። ምንም ነገር ስታደርጉ ፐርፌክት በሆነ መንገድ ምግብ ስትበሉ በቃ ምንም እንትን ማለት የለባችሁ። መሸማቀቅም ይሁን የሆነ አለ አይደለ ራሳችሁን ላለማድረግ ነው ፍሬ በሆነ መንገድ መብላት አለባችሁ።
መብታችሁ ነው አይደለ? ስለዚህ ምንም ነገር ስታደርጉ በኮንፊደንስ አድርጉ። ለምን እንዳልኳችሁ የትም ቦታ ሆነው እናንተን ይከታተላሉ። ይህን ማወቅ አለባችሁ። ስለዚህ ሁልጊዜ ቪዲዮ ስትቀርጹም እንደዛ ነው። ተረዳችሁኝ አይደለ? ቪዲዮም ቢሆን ኩሽና ሆናችሁ የምትሰሩ ከሆነ ሳሎን ቤት ሆናችሁ የምትሰሩ ከሆነ ቪዲዮ ምናልባት እንዳልኳችሁ ማንም አያየኝም ብላችሁ የምትሰሩ ከሆነ ኦር ደግሞ ቲክቶክን ገብታ አታየውም ብላችሁ የምታስቡ ከሆነ እሷ ባላት ነገር ታያቸዋለች። ቲክቶክ ባትገባም ግን በስልኳ ታያቸዋለች። ተረዳችሁኝ? ይሄ ነገር ከስራችሁ እንድትባረሩ ያደርጋል። ስለዚህ ጥንቃቄ ማድረግ ይኖርብናል። ሌላኛው ስልክ አጠቃቀም ላይ ስልኩን ድምፁን ኦቨር አድርጋችሁ የሆነ ነገር አታዳምጡ። ከተቻለ ማዳመጫ ካላችሁ በማዳመጫ ከሌላችሁ ደግሞ ቼክ ብታደርጉ ደስ ይለኛል። እኔ ምን እንደተፈጠረ ልንገራችሁ የራሴ ታሪክ። የሆነ ጊዜ ከክላሴ ነው ለዛው ውጭ ኩሽና ምናምን አይደለም፣ ከክላሴ የሆነ ቪዲዮ እያየሁ ትጠራኛለች። ስትጠራኝ ስልኬን እንደከፈትኩት ወደ ጠራችበት ሳሎን ቤት ነው ያለችው። ወደ ሳሎን ሄድኩኝ። ሲሄድ የምሬን ነው የምላችሁ በጣም ይረብሻል ድምፁ። እሷ አልተናገረችኝ፣ ድምፅም አይደለም ሰምታ የጠራችኝ፣ ለራሷ ፈልገኝ ነው። ነገር ግን ለራሴ አፈርኩ ነው። በጣም የሆነ የሚያስተጋባ ድምፅ አለ። ለኔ እኮ ኖርማል ነው፣ ከክላሴ ኖርማል ነው ድምፁ፣ ኦቨር አይደለም ኖርማል ነው። ግን አጋጣሚ ሆኖ እኛ ቤት በጣም ያስተጋባል ድምፅ፣ በጣም የሚያስተጋባውና ሲሄድ እንደዛ ሆነና በጣም ደንግጬ ምናምን መጥቼ ወዲያው የዘጋሁት እና ምላችሁ ፈልጌ ነው። ሁልጊዜ ቤታቸው ነው፣ መረበሽ የለብንም። ሁልጊዜ ስልካችሁን ኮንትሮል ማድረግ አለባችሁ። ዛሬ እስኪ ራሳችሁንም እፈትኑት። ለምሳሌ ኩሽና ውስጥ ወይም ደግሞ ክላሳችሁ ውስጥ ሆናችሁ ሁልጊዜ እንደምታዳምጡት አድርጋችሁ ክፈቱና ሂዱ። ሁልጊዜ አሰሪዎቻችሁ ቁጭ የሚሉበት ቦታ አለ፣ ሳሎን ሊሆን ይችላል፣ ወይ ብቻ የሚቀመጡበት ቦታ አዳምጡ፣ ራሳችሁ አዳምጡ። ከዛ የሆነ ድምፅ ካለ መቀነስ፣ እነሱ ላይ እናገሩ የሚችል ይሆናል፣ ግን በቤታችሁ መረበሽ የለብንም አይደለም። ስለዚህ ሁልጊዜ ራሳችንን መጠበቅ ይኖርብናል። ይህን ስናደርግ ለራሳችን እንድንከበርም ያደርጋል። ስለዚህ በቤታቸው መረበሽ የለብንም። ሁለተኛውና ዋናው ደግሞ ከስራችን እንድንባረር አልፎም ወደ ኢትዮጵያ እንዲመልሱን የሚያደርጉ ማድረግ የሌለብን ነገሮች፣ ሁለተኛው ከቤተሰቡ ጋር ያለን ሪሌሽን፣ ካሉን አሰሪዎቻችን ጋር ያለን ሪሌሽን በጣም ወሳኝ ነው። ያ ማለት ምን ማለት ነው? በተለይ የወንዶች ክላስ ካለ ልጆች ጎልማሳ ልጆች ካሏቸው የነሱ ክላስ እና የባል ክላስ ውስጥ ስትገቡ በጣም ጥንቃቄ ልታደርጉ ይገባል። ምናልባት እነሱ ግልጽና የዋህ ሊሆኑ ይችላሉ፣ ግን በሴት በኩል ደግሞ ያለው እይታ ሌላ ነው። እናታቸው የምታስብበት መንገድ ሌላ ስለሆነ ሁልጊዜ ሲወጡ ጠብቃችሁ ማጽዳት። እኔ የምኖርበት ነው የምነግራችሁ። ያ ማለት ምን ማለት ነው? ብዙ ጊዜ አሁን ልናንኳኳ እንችል ይሆናል፣ ግን የወንድ ክላስ ማንኳኳት ራሱ የለብንም። እኔ እንደኔ ምክር እንደ ግሌ ነው የምነግራችሁ እና እኔ ማደርገውን ነው የምነግራችሁ። ሁልጊዜ ወንዶች ያሉበት ክላስ ላይ አለማንኳኳት ራሱ ተመራጭ ነው ብዬ አስባለሁ። ተረዳችሁ? ሲወጡ ጠብቃችሁ ሁልጊዜ ምንድነው የሚያደርጉት? በብዛት ከፍተውት ነው የሚወጡ አይደለ? ሲወጡ ከፍተውት ነው የሚወጡ። እኔ ጋር እንደዛ ናቸው። ስለዚህ ሁልጊዜ ልክ ከፍተውት ሲወጡ ገብታችሁ ማጽዳት ይኖርባችኋል። ይሄ ራሳችሁ እንድትከበሩ ያደርጋል። ሁለተኛ ደግሞ እንዳልኳችሁ እናትየው ይሄን አይነት ባህሪ ይወዱታል። በሌላ አንግል ስለሚያስቡት ነው እነሱ። ስለዚህ ከቤተሰብ ጋር ያላችሁን ግንኙነት መጠበቅ ይኖርባችኋል። ሁለተኛው ደግሞ ማድረግ የሌለባችሁ በፍጹም ማድረግ የሌለባችሁ ባልና ሚስት፣ ልጅና አባት፣ ልጅና እናት የሆነ ጭቅጭቅ ውስጥ ሲገቡ ተረዳችሁ? የሆነ ነገር ሲገቡ በፍጹም በመሃላቸው አትግቡ። በፍጹም ራሳችሁን ማግለል ይኖርባችኋል። ኢቭን ኢፍ የሆነ እውነት የሆነ ነገር ባይናችሁ አይታችሁ ትክክል የሆነውን ሰው እንኳን አውቃችሁ አይ ይሄ እኮ እንደዚህ ነው በፍጹም ማለት የለባችሁ። ኢቭን ኢፍ ቢጠይቋችሁ ራሱ ልጇን ልትጠይቀኝ ትችላለች። እከሌ እንደዚህ አድርጎ አይተሽዋል ልትለኝ ትችላለች አይደል? ኖ ነው ማለት ያለብሽ። ኖ ተረዳሽ? ያለው ሰው ሁልጊዜ በቤተሰብ መሃል ጭቅጭቅ መሃል በፍጹም ለአንድ ሰው መቆም የለብሽ። ምንም ነገር ራስሽን ማግለል ይኖርብሻል። ይሄ ሌላ ተጽዕኖ ስላለው ነው። አንቺን እንድትጠይ በቃ ጥሩ እይታ እንዳይኖራቸው ምናምን ያደርጋል። ስለዚህ ራስሽን ማግለል ይኖርብሻል። ሌላኛው
ከቤተሰብ ጋር ያለሽ ግንኙነት ልጆች ያለበት ቤት ምሰሩ፣ ህፃን ልጆች ያሉበት ቤት ምሰሩ፣ ምናልባት ህፃኖች ሊረብሿችሁ ይችል ይሆናል፣ ሰላማችሁ ሊነሷችሁ ይችል ይሆናል። ግን ምንም ነገር ይፈጠር ልጆች ላይ የሆነ ሰጣ ገባ አትግቡ ማለት አትመልሷቸውም አይደለም። እናንተ ተቆጣቻቸው ምናምን እኮ አትመልሷቸውም። ይሄ ይታወቃል። ለምን እነሱም ልጆችም ለኛ ያላቸው እይታ እንደ እናት ላያዩን ይችል ይሆናል። ምናልባት እናት ስትቆጣ ተሎ ምልስ የሚሉ ሊሆን ይችላል። ለኛ ግን ብዙ ቦታ ላይ ሰጡን ይችል ይሆናል። ስለዚህ ሁልጊዜ እናንተ በምትሰሩበት ቤት ጥሩ የሆነ ሪሌሽን ኑሯችሁ እንድትሰሩ ከፈለጋችሁ ልጆች ቤት የምትሰሩ ልጆች ሁልጊዜ ልጆች የሚረብሿችሁ ከሆነ ከአቅም በላይ ከሆኑባችሁ ሁልጊዜ ስህተታቸውን ለእናትየው ማስረዳት በግልጽ ተረዳችሁ እንድታስተካከል እንድትቆጣቸው ማድረግ በእናትየዋ በኩል እንጂ እናት የለችም ብላችሁ የምትቆጡ ከሆነ እናት የለችም ብላችሁ የሆነ ነገር የምታደርጉ ከሆነ ታማኝነታችሁን ታጣላችሁ፣ ስራችሁንም ታጣላችሁ፣ ብዙ ነገር ታጣላችሁ። ስለዚህ ሁልጊዜ ከልጆች ጋር ያላችሁን ግንኙነት መልካም ማድረግ። ሌላኛው ሶስተኛው በማዳም ቤት ሆነን ስንሰራ ማድረግ የሌለብን ነገሮች ከስራ ባህሪ አንጻርና ከራስ ጥበቃ አንጻር ነው የምነግራችሁ። ሶስተኛው ከስራ ባህሪና ከራስ ጥበቃ አንጻር። ይህ ማለት ምን ማለት ነው? እኛ ብዙ ጊዜ ስራ ስለሚበዛብን ምናምን እቃ ልናጠፋ ልንሰብር እንችላለን። ሁል ጊዜ የፈለገ ውድ እቃ ይሁን እቃ ሲሰበርባችሁ በግልጽ መናገር፣ ይቅርታ እቃ ሰብሬያለሁ እንደዚህ ሆኖብኛል ብላችሁ በግልጽ ማውራት። ለምን መሰላችሁ? አንደኛ በጣም ታማኝ ነው የምትሆኑት፣ በጣም ነው የሚወዷችሁ ግልጽ ስትሆኑ። ሁለተኛው ደግሞ እንዳልኳችሁ ቤቱን ራሱ ኃላፊነቱ ሙሉ ለሙሉ ለእናንተ ያስረክባል። ሁልጊዜ ግልጽ ከሆናችሁ፣ ሁልጊዜ የምትሳሳቱን ነገር ይቅርታ ተሳስቼ ወይም ደግሞ ይቅርታ እንደዚህ ሆኖብኝ ነው ካልሽ፣ ሁልጊዜ ግልጽ ከሆንሽ የቤቱን ኃላፊነት ለአንቺ ታስረክብሻለች። ስለዚህ ሁልጊዜ ፈርተ ሊሆን ይችላል የሆነ እንዲያውም እኮ እንዲሁ ታዘባችኋቸው ከሆነ የሆነ እቃ ተሰብሮባችሁ አላየውም ባላችሁ ጊዜና አይ ተሰብሮብኝ ባላችሁ ጊዜ ያላችሁ መቀባበል እኮ አንድ አይደለም። ተሰብሮብኝ ካለ አለቀ ተሰብሯል ዝም ነው የምትል። አይ አላየሁትም ካለች ግን ስንት ጥያቄ እንደምትጠይቁ ታውቃላችሁ። የምሬን ነው። እንዴት ተሰበረ? ማን ሰበረው? ካንቺ ውጭ ምናምን ሊሉ ይችላሉ። ሶ ያ ከመባል እንዲሁም ደግሞ ያውቁታል እኮ ኦልሬዲ አንቺ ነሽ ሰራተኛ፣ በቃ ካንቺ ውጭ ተሰብሮም ይሁን ምንም ይሁን ብቻ ካንቺ ውጭ ሌላ ማን ወስዶት ነው ብላ የምታስብ እሷ በእሷ እይታ ምናልባት በሌላ መንገድ ሊሆን ይችላል። ያ ዕቃ ወይ የተሰበረው ወይ ሄዶ አይታወቅም። ኤኒዌይ ግን ኃላፊነቱ ባንቺ ስለሆነ የዕቃውም ሆነ የቤቱ በቃ አንቺ ነው የምትቆጣጠሩ ብላ ስለምታስብ የሆነ ነገር ሲፈጠር በግልጽ መናገሩ ለአንቺ ትልቅ ዋስትና ነው። ስለዚህ ሁልጊዜ ትቆጣኛለች ምናምን ብለሽ አስበሽ አላየውም አትበይ። ሁልጊዜ ካደረግሽው አንቺ አድርገሽው ከሆነ ተሰብሮብሽ ከሆነ በግልጽ ተሰብሮብኝ ይቅርታ ማለት ለአንቺ ትልቅ ታማኝነት ነው። ስለዚህ ሁልጊዜ ግልጽ ሁኚ። ሌላኛው የአሰሪዎችሽን የግል ህይወት በፍጹም ለሶሻል ሚዲያ ይሁን ለጓደኞችሽ ይሁን ማውራት የለብሽ። የነሱን ማለት ነው በቃ ያለሽባቸው ቤቶች ምንም ይሁኑ ምንም ሀብታምም ይሁኑ ምንም አይኖራቸው በፍጹም የነሱን የግል የሆነ ህይወት ኢቭን ኢፍ አይደለም በሶሻል ሚዲያ ጓደኛ ካለችሽ አንቺ እንድትጠቆሪ ያደርጋል። በአጠቃላይ እንድትጠቆሪ ያደርጋል። ስለዚህ የነሱ ሚስጥር በፍጹም ለማንም ሰው አታውሪ። ሌላኛው ማድረግ የሌለብሽ ነገር ከባድ ዕቃ አንሺ ስትባይ የማንሳት ግዴታ የለብሽ። በትህትና እኔ አልችለውም የሚያግዘኝ ሰው ያስፈልጋል፣ ወይም ደግሞ ራሷንም ያዘዘችሽን አካል አሰሪሽን እገዢ ማለትም ትችያለሽ። ለምን መብትሽ ስለሆነ። ከአቅምሽ በላይ የሆነ ዕቃ በፍጹም ማንሳት የለብሽ። በተለይ ደግሞ እንደምታውቁት ይሄ ግማሽ ሩዝ ምናምን አንዳንዴ ያመጣሉ አይደለ? ያኔ አስገቡ ሊሉ ይችላሉ። ምክንያቱም ሌላ ሰው የለም፣ እኛ ነን ሰራተኛ፣ ሌላ ሰው ላይኖር ይችል ይሆናል። በዛን ሰዓት ግን ግዴታሽ አይደለም ነው። ተረዳሽኝ? እማቺ ከሆነ አቺ። ስለዚህ አጋዥ ሌላ ረዳት እፈልጋለሁ በትህትና ማለት ይኖርብሻል። ግዴታ መስሎሽ መታገል የለብሽም ከአቅምሽ በላይ። ስለዚህ ይህንንም ማድረግ የለብሽም። ከአቅምሽ በላይ የሆነ ዕቃ ብቻሽን የማንሳት ግዴታ የለብሽም። ይህም ማወቅ ይኖርብሻል። በዚሁ አጋጣሚ ልንገርሽ።
ሌላኛውና የመጨረሻው ማድረግ የሌለብሽ ከግል ንጽህናና ከስነ ምግባር አንጻር ልንገርሽ። ማድረግ የለብሽ የሚን ደግሞ በፍጹም የፈለገ ማዳምሽ መልካም ብትሆን የፈለገ የዋህ ብትሆን ይህን ነገር ማድረግ የለብሽ። ለምሳሌ የማዳምሽን ሽቶ ኦር ደግሞ ሜካፕ የምትጠቀምበት ምናምን ካለ በፍጹም መጠቀም የለብሽ። በፍጹም ለምን መሰላችሁ? ምናልባት እነሱ አላችሁ ላያልቅባችሁ ይችል ይሆናል። አንቺ አንዴ ስለተጠቀምሽ ምናምን ላያልቅባችሁ ይችል ይሆናል። ነገር ግን አይወዱም እነሱ። ተረዳሽ? አይወዱም። በቃ በመብትሽ ይሄንሽ ደግሞ ጭራሽ ደግሞ የነሱን ዕቃ በእጅሽ አንስተሽ ተጠቀም እነሱ ስለማይወዱ ከዚህ ነገር መቆጠብ ይኖርብሻል። በፍጹም ይሄን ማድረግ የለብሽም። በተለይ ደግሞ በብዛት ምናልባት እጣን ምናምን በሌለ ጊዜ ለሳሎንም ቤት ሊሆን ይችላል ኦር ደግሞ ለኖርማል ሽቶ ኖርማል የምንጠቀመው ሽቶ ግን ለሳሎን ቤት ኦር ደግሞ ለሽንት ቤት እያሉ ያስቀምጣሉ አይደለ? እና እጣን በሌለ ሰዓት ተጠቀሚው ብለው ያስቀምጣሉ። ያን ገና ለሳሎን ቤት የተሰጠና ችግር የለም ብለሽ የምትጠቀሚ ከሆነ አንቺ ሪስክ ነው፣ እነሱ አይወዱት። ስለዚህ በግልጽ የሰጡሽን ሽቶ መጠቀም፣ ካልሆነ ደግሞ የግልሽ የራስሽ የሆነ ነገር ማድረግ ይኖርብሻል ማለት ነው። ሌላኛው የግል ንጽህና እንዳልኳችሁ ንጽህና ግድ ይወዳሉ እነሱ። ንጽህና ከምንም በላይ ቦታ ይሰጣሉ። ስለዚህ ንጽህናሽ ስትጠብቂ ለራስሽ ክብር ይኖርሻል፣ ይወዱሻል። ስለዚህ ንጽህናሽ መጠበቅ ይኖርብሻል። ሌላው ደግሞ ማድረግ የሌለብሽ ነገሮች ከንጽህና ባለፈ ራስሽን መጠበቅ እንዳለ ሆኖ ሁልጊዜ በእርግጥ እኔም ማላደርገው ነገር ነው፣ ሁልጊዜ ፈገግ በሉ ማለት አለብን። ሁልጊዜ ወደ ማዳማችሁ ስትሄዱ ፊታችሁን ስታስሩ ለሷ ጥሩ ስሜት አይሰማትም። በቃ አልተመቻትም ልትል ትችላለች። የምታስበው ሌላ ነው። ኢቭን ኢፍ ተጠይቃችሁ አታውቅም። እኔ ተጠይቄ አውቃለሁ። በራሳችሁ ወይም በሷ ሳታውቀው ግን በጣም ፊታችሁን ጥላችሁት ካየች ምን ሆነሽ ነው የምትልሽ አይደለ? ምን ተፈጥሯል ለምትልሽ እኔ ተብዬ አውቃለሁ። ስለዚህ በተቻለ መጠን ግንኙነታችን መልካም ለማድረግ ፊታችንን ፈገግ ማድረግ፣ ሁልጊዜ ደስተኛ ልንሆን አንችልም ይታወቃል። ነገር ግን ስፔሻሊ ደግሞ ቤቱ ተመችቶን እየሰራን እያለ ገና በሆነ ባልሆነ ወይ በግል ህይወታችን ሁልጊዜ ፊታችን አስረን የምታየን ከሆነ ደስታ ይሰማት። ምናልባት ኮንትራትሽን ጨርሰሽ እንኳን መቀጠል ብትፈልጊ ሁልጊዜ ግን ፊትሽን እያሰርሽ የምታይሽ ከሆነ እንድትቀጥል አትፈልጊ ትችላለች። ወይ ታሳፍራሻለሽ ቀጥታ ወይ ደግሞ ወደ ቢሮ ትመልስሻለሽ። ተረዳሽኝ? ስለዚህ ሁልጊዜ በተቻለ መጠን ፊታችንን ፈገግ በማለት ማሳየት ይኖርብናል ማለት ነው። የዛሬ መልእክቴ ይሄ ነበር። እነዚህ 4 ነገሮች ከማድረግ ተቆጠቡ። በእርግጠኝነት እነዚህን ካላደረጋችሁ ከአሰሪዎቻችሁ ጋር እጅግ በጣም ያማረ ግንኙነት ይኖራችኋል። ስራችሁን በጥሩ ሁኔታ ትሰራላችሁ፣ እናንተም ደስተኛ ትሆናላችሁ ብዬ አስባለሁ። ስለዚህ የመጀመሪያው ምንድነው? ስልካችሁ አጠቃቀም ማወቅ ይኖርባችኋል። ሶሻል ሚዲያ አጠቃቀማችሁ ማወቅ ይኖርባችኋል። ሁሉ መብቴ ነው ማለት የለባችሁም። ስልኬ የግሌ ነው ብላችሁ ሁሉን ነገር ማድረግ የለባችሁም። ምክንያቱም በእነሱ ስር ነን እስካለን ድረስ፣ በተለይ ደግሞ ኮንትራት ያለን ልጆች በእነሱ ስር ነን። ስለዚህ ማድረግ የሌለብንን ነገሮች እያስተዋልን ማድረግ ይኖርብናል። ሁለተኛው ደግሞ እንዳልኳችሁ ከቤተሰብ ጋር ያለን ሪሌሽን በጥንቃቄ መሆን መቻል አለበት። ሶስተኛው ደግሞ ከስራ ባህሪና ከራስ ጥበቃ አንጻር ያልኳቸው ነገሮች አሉ። እነሱንም በጥንቃቄ ማድረግ ይኖርባችኋል። ሌላኛው ከግል ስነ ምግባርና ከግል ንጽህና አንጻር። ስለዚህ እነዚህ 4 ነገሮች በትክክል ካደረግን መልካም የሆነ ግንኙነት ይኖረናል ከአሰሪዎቻችን ጋር ማለት ነው። ሰላማችሁ ይብዛልኝ። ያላችሁን ሀሳብ አስተያየት ኮሜንት ጻፉልኝ። እንዲሁም ለሌሎች እህቶቻችን እንዲደርስ ላይክ ሼር ማድረጋችሁን አትርሱ። በተረፈ እናንተ በውስጣችሁ ስለ አረብ ሀገር ወይም ደግሞ የገጠማችሁ ነገር ካለ ማዳም ቤት ሆኜ ለምሳሌ አሁን የዘረዘርኳችሁ አሉ አይደለ? ያስቀመጥኳችሁ ነገሮች አሉ አይደለ? ይሄን አድርጌ ወይ እንደዚህ አለች ወይ ተቆጣች ወይ ደግሞ የሆነ ነገር ሀፕን አድርጓል ብላችሁ ገጠሜ ካላችሁ በአጠቃላይ ገጠሜ ካላችሁ ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛልኝ።